ተው እንጂ የኔ ወንድም ተው፣ ይተተይ ተው። በእናንተ ላይ ክፋትን ያሰቡ ሰዎችን ተው። የእነሱ ላይ የያዛችሁትን ቅሬታውን ተው። አብልታችሁ አጠጥታችሁ ለእነሱ መልካም አድርጋችሁ የመልካሙን ፈንታ መልካም መመለስ ስትችሉ በእናንተ ላይ ሌላ ነገር ይዘው የተነሱ ሰዎችን ተውት። በቃ ከልባችሁ አውጡ። የይቅርታ ልብ ይኖራችሁ። ይቅርታ አድርጉ። መጽሐፍ ቅዱስ ሲናገር አንድ ቦታ ላይ እንዲህ ይላል፣ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጥሏችሁ መልካምን አድርጉ ይላል። ስለዚህ መልካም አድርጋችሁ ለእናንተ የመልካሙን ፈንታ ክፉ ያላሰቡ ሰዎች ተውት። የሚመጣው አዲሱ ዓመት የክብር ዓመት እንዲሆንላችሁ ከፈለጋችሁ ይሄን ቅሚያነሽ የሚያዛችሁ ወደዛ መሻገር አትፈልጉ። መጥፎ ላደረጉ ሰዎች መልካምን አድርጉ። የይቅርታ ልብ ይኖራችሁ። ሻሎም። ወንድማችሁ አማስ ነኝ። የይቅርታ ልብ ይኖራችሁ። ዘመናችሁ የተባረከ ነው።